አዎ ጂኒዎች ወንድሞቼም እህቶቼም ናቸው። በእነሱ እምነት አጋንንት ተብለው የሚጠሩት የወደቁ መላእክት ናቸው። ወደ አንድ ዋሻ ሲመጡ በሚፈሩ ሰዓት ምን ይሉ ነበር? በዘመነ ጃሂልያ አቡ ሀይደር አጋንንት ወንድሞች። ሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ ሙስሊም ወንድሞቼና እህቶቼ ሁላችሁም ባላችሁበት የአላህ ሰላም እዝነቱና በረከቱ ከእናንተ ጋር ይሁን። ይህንን አጠር ያለ ቪዲዮ መስራት የፈለኩት ከዚህ በፊት ከብዙ ዓመታት በፊት የጂኖች ዓለምን በተመለከተ ቁርአንና ሐዲስ ምን እንደሚያስተምሩ በዝርዝር ባቀረብኩበት ትምህርት ላይ ሙስሊም የሆኑ ጂኒዎች የኛ ወንድሞች፣ ሴቶቹ ደግሞ እህቶቻችን እንደሆኑ የተናገርኩበት ላይ አንዳንድ ሙስሊም ያልሆኑ ሰዎች አቡ ሀይደር አጋንንት ወንድሞቼ ናቸው፣ ሰይጣናት ወንድሞቼ ናቸው አለ እያሉ የተሳሳተ ትምህርት ለማሰራጨት ይሞክራሉ። ሐሳቡንም ይቆርጡትና በእነሱ ትርጓሜ በእነሱ መረዳት ወስደው ማለት ነው። እና የተወሰነ ማስተካከያ የሚያስፈልገው ከሆነ ድጋሚ ያንን ነገር ለማብራራት ነው እንግዲህ ወደ እናንተ የመጣሁት። ቅድሚያ በእኛ እምነት ውስጥ እነማን እንደሆኑ ከመግለጼ በፊት እነሱን ለዚህ ስህተት የዳረጋቸው ምን እንደሆነ መናገር ፈልጋለሁ። አንደኛ በእነሱ እምነት አጋንንት ተብለው የሚጠሩት የወደቁ መላእክት ናቸው። እነዛን የወደቁ መላእክት ወይም አጋንንት ሰይጣናት ብለው የሚጠሯቸውን ነው እንግዲህ ዛሬ እኛ ሙስሊም ጂኒዎች ወንድሞቻችን ናቸው ስንል እነሱን እንደምናስብ አድርገው የወሰዱት። ከራሳቸው መረዳት ወይ ከራሳቸው እምነት ተነስተው የሰውን እምነት ጀጅ ለማድረግ መሞከር በጣም ትልቅ ስህተት ነው። እስልምናችን በሌላ እምነት መጽሐፍ የሚዳኝ አይደለም። ወይም ትምህርቱ ትክክል መሆን አለመሆኑ በሌላ መጽሐፍ በምንም አይነት መልኩ ሊታረም አይችልም፣ በራሱ ንጹህ ቅዱስ ስለሆነ ማለት ነው። ሌላው እኛ ከመላእክት መካከል የወደቁ አሉ ብለን ፈጽሞም አናምንም። ይሄ ስህተት ነው። ጌታ አላህ በቃሉ እንደነገረን መላእክት ማለት ላ ያዕሱን አላህ ማ አመረሁም ወየፍዓሉነ ማ ዩእመሩን፣ አላህ ካዘዛቸው ትእዛዝ ፍንክች የማይሉ ትእዛዙን የማያምፁ የማይጥሱ የታዘዙትን ሙሉ በሙሉ የሚፈጽሙ ንጹሃን ፍጥረት ናቸው። ኃጢአትና አመፃ የሚባል ነገር መላእክት ዘንድ ፈጽሞ አይታወቅም። አላህ ስለነሱ እንደተናገረው ዩሰቢሑነ አለይለ ወነሃር ላ የፍቱሩን፣ በቀንም በሌሊትም ጌታቸውን ከጎዶሎ ባህሪያት የሚያጠሩት ናቸው። ስሙን በማንሳት የሚቀድሱ የሚያመሰግኑ ናቸው። ላ የፍቱሩን፣ ለአፍታ ያክል እንኳን ከዚህ አምልኮ ተግባር አያቋርጡም ነው ያለው። በሌላም ስፍራ ላይ እንደዚሁ አላህ ሲያወድሳቸው ወለዚነ ሁም ሚን ዐዛቢ ረቢሂም ሙሽፊቁን ነው። የጌታቸውን ታላቅነት በአግባቡ ስለሚረዱ አላህ ለኃጢአተኞች ለካህዲያን ካዘጋጀው የቅጣቱ ታላቅነት የተነሳ ፈሪዎች ተጨናቂዎች ናቸው። አላህን በአግባቡ ስለሚያውቁት ይፈሩታል፣ ያከብራሉ፣ ለሱ ይሰግዳሉ ማለት ነው። ይሄ ናቸው መላእክት ማለት እኛ ዘንድ እነሱ ናቸው። በፍጹም አመፃ ውስጥ ወድቀውም አይታወቅም ማለት ነው። ታዲያ ጂኒ የሚባለው ምንድነው ወደሚለው ስንመጣ ፍጥረታት ሶስት አይነት ናቸው እኛ ጋር። እናንተ ጋር ሁለት ሊሆን ይችላል፣ ሰውና መላእክት ማለት ነው። እኛ ዘንድ ግን ከሰው ከመላእክት ውጪ ጂኒ ተብሎ የሚጠራ ፍጥረት አለ። እናታችን አይሻ ረዲየላሁ ዐንሃ ሰሒህ ሙስሊም ላይ እንደተዘገበው ከመልእክተኛው ዐለይሂ ሰላቱ ወሰላም ሰምታ እንደነገረችን ምን አሉ መልእክተኛው? ኹሊቀቲል መላኢከቱ ሚን ኑር፣ መላእክቶች ከብርሃን ተፈጠሩ። ወኹሊቀል ጃኑ ሚን ማሪጅ ሚን ናር፣ ጃን ወይም የጂኖች አባት የሆነው ኢብሊስ ዲያብሎስ ተብሎ የሚጠራው ከእሳት ነበልባል ተፈጠረ። ወኹሊቀ አደሙ ሚማ ውሲፈ ለኩም፣ አባታችሁ አደም ዐለይሂ ሰላም ለእናንተው በቁርአን እንደተገለጸላችሁ ከአፈር ተፈጠረ። አሁን ሶስት አይነት ፍጥረት ተጠቅሷል ማለት ነው። የመላእክት የጂኖችና የሰዎች። ጂን ተብለው የሚጠሩት ራሳቸውን የቻሉ ሌላ ፍጥረቶች ናቸው። አሁን ቀጥታ ወደ ጉዳዩ ስንገባ በጂኖች ውስጥ ምን አለ ሲባል በሰው ውስጥ ያለው የእምነት መከፋፈል ጂኖችም ውስጥ አለ። የአደም ዘሮች በጠቅላላ ሰዎች ተብለው ይጠራሉ። ከእምነት አንጻር ግን ሙስሊምና ካፊር ተብለው ለሁለት እንደሚከፈሉት ሁላ ጂኖችም ዘንድ ሙስሊምና ካፊር ተብለው ለሁለት ይከፈላሉ። ምክንያቱም ሰው ለተፈጠረለት ዓላማ ጂኖችም ተፈጥረዋል። አላህ በሱረቱ ዛሪያት በ51ኛው ሱራ አንቀጽ 56 ላይ
ወማ ኸለቅቱል ጅነ ወልኢንሰ ኢላ ሊያዕቡዱን ሰዎችንም አጋንንትንም ጂኖችንም እኔን በብቸኝነት ሊያመልኩኝ ሊገዙኝ እንጂ ለሌላ ዓላማ አልፈጠርኳቸውም ማለት። ስለዚህ እኛ ሰዎች ለአምልኮ እንደተፈጠርነው ሁላ ጂኖችም ለአምልኮ ተፈጥረዋል። ለአምልኮ የተፈጠረ አካል ደግሞ ፈቅዶና ፈልጎ ጌታውን እንዲያመልክ ወይም ፈቅዶና ፈልጎ ከጌታው ትእዛዝ እንዲወጣ ነፃ ፍቃድ ወይም ምርጫ የሚባል ነገር ያስፈልገዋልና ለሰው ብቻ ሳይሆን ለጂኖችም ነፃ ፍቃድ ተሰጥቷል። ሰዎች የተሰጣቸውን ነፃ ፍቃድ ተጠቅመው የነቢያትን መንገድ ተከትለው የመጨረሻው ዓለም ትንሣኤ ጀነትና አላህ ይሻለናል ያሉ ሙስሊሞች ወይም ሙእሚን አማኞች መሆን እንደሚችሉት ሁላ ነፍስያቸውንና ሰይጣንን የተከተሉ የዚህ ዓለምን ብልጭልጭ ነገር የመረጡት ደግሞ ከሃዲና ወንጀለኛ ሆነዋል። ልክ ጂኖችም ዘንድ የነቢያትን መንገድ ተከትለው ያመኑ ጌታቸውን የታዘዙ ሙስሊሙል ጂን ሙስሊም ጂኒ ተብለው ይጠራሉ። ስለዚህ ጂኖች ውስጥ አማኝና ከሃዲ ያለ መባሉ ለምንድን ነው የሚከብደን? ለማመን የሚከለክላቸው ነገርስ ምንድን ነው? ይኸው ለክህደትና ለአመፅ እንደሚቻኮሉት ሁላ ማለት ነው። ዛሬ በእኛ በሙስሊሞች ሰይጣናት ብለን የምንጠራቸው ከጂኖችና ከሰዎች ከጌታቸው ትእዛዝ ያመፁትን የወጡትን ነው። ሰይጣን ተብሎ የሚጠራ ለብቻው አዲስ ፍጥረት የለም። ግን ሸይጣን ማለት ምንድን ነው? ኩሉ ዓቲን ሙተመሪድን ሚን ኢንሲን አው ጂን ይባላል። ከሰውም ከጂኖችም በኩል ከጌታው ትእዛዝ የወጣ ያመፀ ከሃዲ የሚጠራበት የባህሪ ስሙ ነው። የሰው ሰይጣን ሲባል ፍጥረታዊ ማንነቱ ሰው ሆኖ ስራው ግን ከክፋቱ የተነሳ ሰይጣናዊ የሆነ ማለት ነው እንደ ጂኖች። ስለዚህ ያመኑትን ሙስሊም ጂኒ ለማለት ምን ይከለክለናል? ሱረቱል ጂን ላይ እኮ ገና ሲጀምር በምዕራፍ 72 ከቁጥር 1 ጀምሮ ቁል ኡሂየ ኢለየ አነሁ እስተመዐ ነፈሩን ሚነል ጂን ከጂን የሆኑ የተወሰኑ ጭፍራዎች የቁርአንን መልእክት ማዳመጣቸው በወህይ አማካኝነት ወደ እኔ ተወረደልኝ በላቸው ይላል ጌታ አላህ ለነቢያችን ሰለላሁ ዐለይሂ ወሰለም። ከዛስ ምን አሉ እነሱ? ፈቃሉ ኢና ሰሚዕና ቁርአንን ዐጀባ እጅግ አስደናቂ ገራሚ የሆነ የቁርአንን መልእክት ሰማን አዳመጥን አሉ። የህዲ ኢለር ሩሽድ ወደ ቅን ጎዳና ወደ ተስተካከለው መንገድ የሚመራ የሆነ ስለሆነም ፈአመና ቢህ በርሱም አምነናል አሉ በቁርአን አምላካዊ ቃልነት። ወለን ኑሽሪከ ቢረቢና አሐዳ በጌታችን አምልኮ ላይ ማንንም አናጋራም። ከዚህ በፊት እንሰራ የነበረውን የአምልኮ የጣዖት አምልኮ የክህደት ተግባር ትተናል። በጌታችን ላይ ማንንም አናጋራም ነው። ያ ከሆነ እነዚህ ምን ተብለው ይጠራሉ? ያመኑ ሙስሊም ጂኒዎች ይባላሉ። ይሄን እምነት ያልተቀበሉ የነብዩ መሐመድን ሰለላሁ ዐለይሂ ወሰለም ነብይነት መልእክቱ ደርሷቸው በዛው ክህደታቸው ያመጹት የአጋንንት ክፍሎች ደግሞ ሰይጣናት ወይም ሸያጢን ይባላሉ ማለት ነው። ጉዳዩ ያ ከሆነ ያመኑ ሙስሊም ጂኒዎች ለኛ ወንድሞቻችን፣ ሴቶቹ ደግሞ እህቶቻችን የማይሆኑበት ምክንያቱ ምንድን ነው? ልክ የአደም ዘር የሆነ ሁላ ያመነው ሙስሊሙ ወንድማችን ነው ብለን እንደምንጠራው ሴቷ እህታችን እንደሚባለው መንፈሳዊ ወንድማማችነትና እህትማማችነት በአማኝ ሰዎች መካከል ብቻ ሳይሆን በሰዎችና በጂኖች መካከልስ ቢኖር ምን ስተት አለውና። ስለዚህ አንደኛ ከእናንተ እምነት ተነስታችሁ የሰውን እምነት ለመተቸት አትሞክሩ ነው። ምክንያቱም በእናንተ እምነት አንደኛ አጋንንት ተብለው የተጠሩ ለብቻቸው የተለዩ ፍጥረት እንዳሉ አያስተምራችሁ። የወደቁ መላእክት ነው የሚላችሁ። ሀታ ሌላው ይቅርና መላእክት እንኳ ከምን ተፈጠሩ ቢባል መጽሐፋችሁ አይነግራችሁ። ከዚህ ነገር ተፈጥረዋል የሚል ትምህርት ስለሌለው፣ እኛ ጋር ግን ሰፊ የሆነ ትምህርት ስላለ እናንተ ጋር ባልተጠቀሰው ወይ ከናንተ ተቃራኒ በሆነ ነገር ላይ ብቻ ተነስታችሁ ለመቃወም አትሞክሩ ነው። ሌላው ሁለተኛው ችግር አጋንንት ከሚለው ስያሜ ነው ብዬም እገምታለሁ። አጋንንት የሚለው ቃል ወገኖቻችን ዘንድ እንደ ርኩስ መንፈስ ነው የሚወሰደው። የመጥፎ ተግባር ሰሪዎችን ማንነት እንደሚገልጽ ነው። እኛ ጋር ግን ይሄ አይደለም። ጂን ማለት መጥፎነትን አይገልጽም፣ ጥሩነትንም አይገልጽም። ፍጥረታዊ ማንነትን ነው የሚያሳየው። የወል መጠሪያ ነው። ልክ እኛ የአደም ዘሮች በሁለት እግራችን ቆመን የምንሄደው ሰው ተብለን እንጠራለን። ሰው መባላችን ግን መልካሞች ማለት አይደለም፣ መጥፎም ማለት አይደለም። ማንነታችንን ገላጭ ነው። በሁለት እግሩ የሚንቀሳቀስ ከዘር ፈሳሽ የተገኘውን የአደምን ዝርያ የሚወክል ስም ነው። ከሰዎች መካከል ግን በእምነታቸውና በመልካም ስራቸው አማኝ የተሰኙ በክህደታቸውና በኃጢአታቸው ከሃዲ የሚሰኙ አሉ።
ያ ባህሪያችንን እምነታችንን ገላጭ ነው። ነገር ግን ያመነውም የካደውም መልካም የሰራውም ኃጢአት ላይ የተጨማለቀውም ሰው በሚል የወል መጠሪያ ይጠራል። ልክ እንደዛው ከእሳት ነበልባል የተፈጠሩ ፍጥረታት ኢብሊስን ጨምሮ ጂን ተብለው ነው የሚጠሩት። ጂን መባላቸው ፍጥረታዊ ማንነታቸውን ይገልጻል እንጂ ክፋትን ወይ ጥሩነትን አይገልጽም። ቃሉ ጀነ ከሚለው አረብኛ ነው የተገኘው። ጀነ ማለት ተሰወረ፣ ተደበቀ፣ ተሸሸገ ነው። ጂኖች ጂን የሚለው ስያሜ የተሰጣቸው ከእይታችን የተሰወሩ በአይነ ስጋችን የማናያቸው በመሆናቸው ነው። ለምሳሌ በአረብኛ በማህፀን ውስጥ ያለ ጽንስ ምንድን ነው የሚባለው? ጀኒን ይባላል። ማህፀን ውስጥ ተሸሽጓልና ማለት ነው። አእምሮ የተሸሸገበት እብድ በአረብኛ ምን ይባላል? መጅኑን፣ አእምሮ የተደበቀበት ስለሆነ። ጋሻ ከጠላት የሚወረወረውን ቀስት ወይ ሌላ ነገር እኛን አደጋ እንዳያደርስ ፊታችንን የሚሸፍን ስለሆነ ጋሻ በአረብኛ ምን ይባላል? ጁና ተብሎ ነው የሚጠራው። ጀነትን ብንመለከት ምድሯ በጠቅላላ በአረንጓዴያማ ስፍራ የተከበበችና የተሸፈነች ስለሆነች ስሟ ጀና ተብሎ ነው የተጠራው። ጂኖች ጂን በሚለው ቃል የተሰየሙት መጥፎ ወይ ጥሩ ስለሆኑ ሳይሆን ከእይታ የተሰወሩ ናቸው። ከነሱ ውስጥ ግን እንደ አባታቸው እንደ ኢብሊስ የጌታቸውን ትእዛዝ ጥሰው ሰውን በማሳሳት በክፋት ተግባር ላይ የተሰማሩት ሸያጢን ሰይጣናት ወይም ካሃዲ ተብለው ሲጠሩ ያን የአባታቸውን መንገድ ትተው ሐቅን የተከተሉ በነቢያት ያመኑ ሙስሊም ይባላሉ። እነዚህ ሙስሊም ጂኒዎች ወንዶቹ ለኛ ወንድሞች፣ ሴቶቹ እህቶቻችን ናቸው ብንል ምን ያሳፍረናል? ስለዚህ እንደተባለው አዎ በኩራት ከጂኒ ወንድሞች እህቶች አሉኝ። ነብዩ መሐመድ አለይሂ ሰላቱ ወሰላም አንዴ ስለ ንጽህና ስነ ስርዓት ሲያስተምሩ ላ ተስተንጁ ቢልረውት ወላ ቢልዒዛም ይላሉ። በእንስሳት ፋንድያ ከኋላቸው በሚወጣው ቆሻሻና በአጥንት ኢስቲንጃ ከቆሻሻ ስርዓት በኋላ የመንጻት ስርዓትን አትጠቀሙ አሉ። ለምን ስንል ፈኢነሁ ጠዓሙ ኢኽዋኒኩም ሚነል ጂን፣ ከጂን ለሆኑ ወንድሞቻችሁ ቀለባቸው ነውና አሉ። ኢኽዋኒኩም ወንድሞቻችሁ። ስለዚህ ያመኑ ጂኒዎች ወንዶቹ ወንድሞቻችን ናቸው፣ ሴቶቹ ደግሞ ምንድን ናቸው? እህቶቻችን ናቸው። ወንድና ሴት ለመኖሩ ብዙ ማስረጃ አለን ከቁርአንም ከሐዲስም። ከቁርአን ላይ ወአነሁ ካነ ሪጃሉን ሚነል ኢንሲ የዑዙነ ቢሪጃሊን ሚነል ጂን፣ ከጂኒ ከሰዎች የሆኑ ወንዶች ከጂኒ በሆኑ ወንዶች ጥበቃን ሚሹ ነበሩ ይላል። ወደ አንድ ዋሻ ሲመጡ በሚፈሩ ሰዓት ምን ይሉ ነበር? በዘመነ ጃሂልያ ትክክለኛው የአላህ አምላክነት ተውሂድ ያልገባቸው ጊዜ ምን ይሉ ነበር? በዚህ ዋሻ ጌታ ከዚህ አስፈሪ ነገር እጠበቃለሁ በማለት ጂኖችን ለጥበቃ ነበር የሚከጅሏቸው። ከጂኒ የሆኑ ወንዶች ማለቱ ቁርአኑ አገልባጩ ሴት እንዳለ ያሳያል ነው። በሐዲስ ላይም ሽንት ቤት ሲገባ ከመግባታችን በፊት የምንለው ዚክር ወይም ዱዓ ምንድን ነው? አላሁመ ኢኒ አዑዙ ቢካ ሚነል ኹብሲ ወልኸባኢስ፣ ከወንድና ከሴት ሰይጣናት ባንተ እጠበቃለሁ እንላለን። ወንድ ካለ ሴት እንዳለ ያሳያል። ስለዚህ ያመኑት ወንድሞቼና እህቶቼ ሊሆኑ ምንድነው ችግሩ? ነገር ግን ሰይጣናት የኔ ወንድሞች አሉ። ምክንያቱም ሰይጣናት ማለት ካህዲዎች ናቸው። ስለዚህ የካዱት ጂኒዎች ወይም ሰይጣናት ለማንኛውም ሙስሊም ወንድሙም ወይም ሴቶቹ እህቱ ሊሆኑ አይችሉም። ያመኑት ግን ወንድሞቻችን እህቶቻችን ናቸው ነው የምንለው። ለማጠቃለል ያህል እስልምናችን ሙሉ ነው። ስለ ሰይጣን ባህሪው፣ ስለ ባህሪው ምንነት፣ የጂኖች አፈጣጠር ብቸኛው በዝርዝር የነገረን መጽሐፍ ቅዱስ ቁርአን ነው። ከዚህ ተነስተን ከጂኖች መካከል በአላህና በመጨረሻ ቀን ያመኑት የኛ ሙስሊም ወንድሞቻችን ናቸው ወንዶቹ፣ ሴቶቹ ደግሞ እህቶቻችን ናቸው ብለን እናምናለን ነው እንጂ የሰይጣን ወንድም ወይም የሰይጣን እህት አለን ብለን አናምንም። ከሰዎችም መካከል እንደዚሁ በአላህና በመጨረሻ ቀን ያመኑት ወንድም እህቶቻችን ይባላሉ። ኢነመል ሙእሚኑና ኢኽዋ ይላል ቁርአን በሱረቱል ሁጁራት 49ኛ ሱራ አንቀጽ 10 ላይ አማኞች በጠቅላላ ወንድማሞች ናቸው ነው የሚለው። ከካሃዲያን ጋር ግን ምንም አይነት መንፈሳዊ ወንድማማችነት እህትማማችነት የለንም። የዘር ወንድማማችነት ሊኖር ይችላል። ሁላችንም የአደም ልጆች በመሆናችን የዘር ወይም የስጋ ወንድም ሊባል ይችላል። መንፈሳዊ ወንድማማችነት ግን በአማኞች መሃል ብቻ ከሆነ ያ እምነት ደግሞ ለሰው ብቻ ሳይሆን ጂኖችም ሊያምኑ ከቻሉ ያመኑት ወንድሞቻችን ይባላሉ። አላህ ትክክለኛውን መረዳት ይግለጽልን፣ ከማሳሳትና ከስህተት ይጠብቀን። ወሰላሙ ዐለይኩም ወራህመቱላሂ ወበረካቱሁ።